አመሰግናለሁ። እንግዳችን እንተዋወቅ። አስማረ አድማሱ እባላለሁ። በተለያዩ ኢንቨስትመንት ስራ ዘርፎች ተሰማርቼ ነው በቦንጋ ከተማ ውስጥ ያለው። አቶ አስማረ የጣቢያችንን ጥሪ አክብረው እዚህ የዛሬ ፕሮግራማችን እንግዳ ለመሆን ስለመጡ በድጋሚ አመሰግናለሁ። አስማረ የልጅነት ጊዜው ትንሹ አስማረ ምን ይመስል ነበር? የት ነው የተወለደው አስማረ? እኔ ተወለድኩት ዴቻ ወረዳ ውስጥ ሙቲ ቀበሌ ላይ ነው ተወለድኩት። ቤተሰቦቼ ማስተማሪም ነበረ እና አባቴ ሙቲ ተወለድኩኝ። ከዛ በዝውውር ወደ ቦንጋ ስወጣ አብረን ወጣን። ቀጥሎም ወደ ማጂ ለበርካታ ዓመታት ነበረ ስሰራ የነበረውና እኔም አብሬ ማጂ ከ4 እስከ 5 ተማርኩኝ። ከዛ በኋላ ወደ አሁንም ቦንጋ ተመልሼ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት መከታተል ጀመርኩኝ። ከዛ እያልኩ ነው የቀጠልኩኝ። ምናልባት አስማረ አሁን በካፋ ዞን ስኬታማ ናቸው ከሚባሉ ወጣቶች መካከል አንዱ ነውና የአስማረ የልጅነት ህልሙ ምን ነበረ? አሁን የደረሰበት አሁን ያለበት ሁኔታ ላይ እሆናለሁ ብሎ አስቦስ ያውቅ ነበረ? እኔ አጠቃላይ የተሻለ ነገር ላይ ለመድረስ ነው ህልም የነበረኝ። በተሰማራውበት ስራ ዘርፍም ስኬታማ መሆን ነው የኔ ህልም። አስተማሪ ነበርኩኝ። አስተማሪነት ላይ የተሻለ አስተማሪ ከሚባሉ አስተማሪዎች ውስጥ በስራዬን አከብራለሁ። ትምህርት ቤት ውስጥ ተሸላሚ መምህራኖች ውስጥ አንዱና ዋነኛ ነኝ። ከዛም በዲፕሎማ ፕሮግራም ጨርሼ ወደ ቢሮ ገባሁኝ። ቢሮ ከገባሁም በኋላ በስራዬም ጠንካራ ነበርኩኝ። ስራዬን በተገቢ መንገድ ነው የምመራው። ለኔ ስራ ማለት ኃላፊ ማለት ስራዬ ነው። ማንም አይመራኝም፣ በራሴ ነው የምመራው። ስራዬን የተሰጠኝን ተልእኮኝ በተገቢ መንገድ ነው ስወጣ የነበርኩና የአመራርነት ደረጃ ታጭቼ በአመራርነት ደረጃም ስሰራ ነበርኩኝ። በአመራርነት ደረጃም በተገቢ መንገድ ነው ስራዬን የምሰራው። ማንም አሁንም እንደ አለቃ የሚያዘኝ የለም። ስራዬን በተገቢ መንገድ ሰራለሁ። ያም ነው ለስኬቴ ለአሁን ለደረስኩበት ልደርስ የቻልኩበት ዋነኛው ምክንያት ምንድነው? ስራና ስራን ማክበር ነው። አለቃ ለአንተ ስራ ነው። ያም በማድረግ ነው ለዚህም የደረስኩኝ። የተሻለ አመራር መስራት ነው የኔ ህልም። የተሻለ ሰው ሆኖ መውጣት ነው ዋነኛ የኔ ህልም የነበረው እንጂ እኔ በዚህ ደረጃ ላይ ደርሳለሁ ብዬም አላቀድኩኝም፣ አላሰብኩም። እግዚአብሔር ነው ሁሉም ቦታ ላይ ምገባና የሚያደርግልኝ። ግን የተሻለ ሰው መሆን የኔ ህልም ነው። የተሻለ ስራ መስራት ነው። የተሻለ ሰው መሆን ነው። ሰውን በተገቢ መንገድ አክብሬ ስራዬን መስራት ነውና በዚህ መንገድ ነው ለዚህ የበቃሁት። ምናልባት ወደ ኋላ ልመልስህና በመምህርነት ሙያ አገልግያለሁ ብለሃልና ክቡር የሆነ ነው የመምህርነት ሙያ። የትምህርት ቤት ነበረ። እዛ ትምህርት ቤት ላይ የነበረው ማህበራዊ መስተጋብር እንደው እዛ ያለው ትውስታህን ጥቂት ነግረህን ብናልፍ። መጀመሪያ አንደኛ ደረጃ ትምህርት ቤት ያስተማርኩት ዴቻ ወረዳ ማንክራ ቀበሌ ላይ ነው። ማንክራ ቀበሌ ላይ ለ2 ዓመት ተከታታይ ነው ያስተማርኩት። ያም ነው መምህርነትም ነው ለዚህ ስኬት ያበቃኝ ብዬ ነው የምገምተው። ምክንያቱም መምህር ስትሆን ብዙ ቻሌንጆችን ነው የምትወጣው። ብዙ መከራዎች አሉ በዛ ውስጥ። ብዙ ዕውቀቶችንም ትቀስማለህ። የተሻለ ዕውቀት ታገኝበታለህ። ስታስተምር በደንብ ራስን ታዘጋጃለህ፣ ትዘጋጅበታለህ ሁሌ። ያ ደግሞ ለዚህ ስኬት ትልቁ አስተዋጽኦ አበረከተልኝ ማለት 6 ዓመት ያስተማርኩበት ጉዞ ነው። የመምህርነት ጉዞ ኩቲ ላይ ከዛ ማንክራ ወጣው ኩቲ ያስተማርኩኝ። አሁንም 2 ዓመት ቢታወሺ ላይ 1-2 ዓመት። እነዚህ ድምር ውጤቶች ናቸው በተሻለ ደረጃ ላይ እንድደርስ ያደረገኝ። ምናልባት ወጣቱ አስማረ ዛሬ ለብዙዎች ሞዴል ሊሆን በሚችል መልኩ የስኬታማ ነው ብለን የምናስበው በጣም ትልቅ ጫፍ ላይ ደርሷል ብለን ባንልም ወደ ጫፉ ወደ ትልቁ ጫፍ የሚወስደው መንገድ ላይ ብለን እናምናለንና ምናልባት የዚህ የስኬት ሚስጥር የጥንካሬ ሚስጥር ምንድን ነው? ለጥንካሬ ዋነኛው ሚስጥር የሚሆነው ታማኝ መሆን ነው። እኔ አጋጣሚ ሆኖ ከሰዎች ጋር በመገናኝበት ሰዓት ላይ እነዛ ሰዎች ጋር በታማኝነት ነው የምቀርባቸው፣ በትክክለኛ መንገድ ነው የምቀርባቸው። እኔ በድንገት የተዋወቅኳቸው ሰዎች ናቸው ዛሬ ለዚህ ስኬት ሚስጥር የሆኑት ሰዎች።
እነዚህም አቶ ፀሐይ አበበ ናቸው። በተዋናነት ከሳቸው ጋር የነበረኝ መልካም ግንኙነት ለዚህ ስኬት አብቅቶኛል። ታማኝነት ነው። ታታሪ ስትሆን ያ ሰው ይወድሃል፣ ያፈቅርሃል፣ ያከብርሃል። በዛ ልክ ከእሳቸው ጋር የነበረኝ ቁርኝት ዛሬ ላይ ለደረስኩበት ስኬት ዋነኛ ምስጢር የሆነው እሱ ነው። ምክንያቱም በተገቢ ታማኝ ስትሆን ነው ያ ሰውም ሊወድ የሚችለው። በተገቢ መንገድ ደግሞ ስራህን ስትሰራ ነው ያ ሰውም ሊወድ የሚችለውና በእንደዛ መንገድ ነው ዛሬ ለበቃውበት ደረጃ ያደረስኩት። ምናልባት የመጀመሪያው የንግድ ስራ ወይም ደግሞ ተጨማሪ ስራ ፈጠርኩ ብለህ የምታምነው የማን ነው? ስትሰራ የነበረው ስራ የመጀመሪያው ስራ ወደ ንግድ ስትገባ ምንድን ነበረ? እሱ ስራ ላይ የነበረው ነገርስ እንደው ያጋጠመህ ነገርም ካለ ብትነግረን በጥቂቱ። ስራ ላይ ያው ለንግድ ትልቅ መሰረት የሆነው የኢንተርፕራይዞች ባለሙያ ነበርኩኝ። ጥቃቅንና አነስተኛ አደራጅ ነበርኩኝ። ከማደራጀትም አልፎ ኃላፊም ነበርኩኝ። በዛ ያገኘኋቸው ስልጠናዎች ለኢንተርፕሪነር ሺፕ ለመሆን ትልቅ አቅም ሆኖኛል። ስራ ፈጠራ ማለት ነው። እነዚህ ስልጠና በርካታ ስልጠናዎችን ወስጃለሁ። የተከታታይ ስልጠናዎችን በርካታ ስልጠናዎችን ወስጃለሁና ለምን በዛን ሰዓት ሲሰጠን የነበረ ስልጠናም ብቁ ወጣት መሆን አለብህ ነው። ስራ ፈጣሪ መሆን አለብህ ነው። ለዚህ መንግስት ደግሞ ያመቻቻቸው በርካታ ስራ እድሎች አሉ። የገበያ ትስስር አለ። የስልጠና ድጋፍ አለ። ቢዝነስ ዲቨሎፕመንት ሰንተር ተዘጋጅቶ የቢዝነስ ዲቨሎፕመንት ሰንተር ውስጥ በርካታ ወጣቶች ገብተው ስልጠናዎችን ያገኛሉ። በዛ የሚገኙ ማኑዋሎች አሉ። እነዛን በምታነብበት ሰዓት ላይ ለምን በዚህ ስራ ውስጥ መሰማራት አለብኝ የሚለውን ታርጌት ትይዛለህ። በዛ አጋጣሚ ሆነና ከአቶ ፀሐይ ጋር መልካም ግንኙነት በነበረኝ ሰዓት ላይ ለምን ይሄን ጊዮርጊስ ቢራ አታከፋፍል የሚል ሀሳብ ከሳቸው ዘንድ መጣ። በዛ ሰዓት ላይ ያው ምንም የካሽ እጥረትም አለኝ፣ ገንዘብ የለኝም። እኔ ገንዘብም ሳጥንም የለኝም። ለዚህ በምንድነው ማከፋፍለው ሲል አንተ ሀሳቡ ብቻ ይሁን፣ ስራውን ብቻ በትክክለኛ መንገድ ስራ፣ እኔ ሳጥኑንም ብሩንም ሰጣለሁ የሚል አግሪመንት ከሳቸው ጋር ገባን። አጋጣሚ ነው አባቴም ጡረታ ወጥቶ ነበርና በሱ ፍቃድ አወጣውኝ። ስራውን በትንሹ ጀመር። ቦንጋ ከተማ ዙሪያ ብቻ ትሸጣላችሁ። ከዛ በኋላ እናንተ ጠንካራ ከሆናችሁ እኔን ታስወጣላችሁ፣ እናንተ ደካማ ከሆናችሁ እናንተን አስወጣለሁ የሚል አግሪመንት ከሳቸው ጋር ገባን። በዛ መንገድ እኛም ቦንጋ ከተማ ዙሪያ ነበር የምናከፋፍለው። በደንብ ስራውን በደንብ እያጠናከርን ገበያ ትስስሩን በደንብ እየፈጠርን በመሄድን ከሰቃ ጀምሮ ያለውን ሽያጭ ሙሉ እኛ ወሰድን። ከሰቃ እስከ ጫና የሚል ሽያጭ ወሰድን። ገበያው መስፋት ጀመረ። ያላቸው መኪና ደግሞ በብድር መልክ ሰጡኝ። ይሄ ስራ ሲሰፋ የግድ እኔ ከስራ መውጣት አለብኝ ብዬ ራሴ ከስራ ወጣሁኝ። ከመንግስት ስራ ራሴ 2006 ላይ ከስራ ወጣሁኝ። ይሄን ስራ ደግፌ በትክክል መስራት መቻል አለብኝ የሚል ታርጌት ያዝኩኝ። በዛ መሰረት ስራውን ማሳለጥ ጀመር በተገቢ መንገድ። ለዚህ ትልቁ ወሳኝ ቅድም ያልኩ ይሄ ኢንተርፕረነርሺፕ ስልጠና በበርካታ ጊዜ መውሰዳችን ለዚህ ታርጌት ነው። ምክንያቱም ጊዜ እንዲባክን አላረግም፣ ገንዘቦች እንዲባክኑ አላረግም። ታይሞችን በተገቢ መንገድ ነው የሚጠቀማቸው። እሁድም ጭምር እረፍት የለኝም ስራ ካለ። ለዚህ ያን በማድረጋችን ገበያውን በተገቢ መንገድ ተቆጣጠን በቢጃ ኢትዮጵያ ጭምር መታወቅ ጀመር። ለዚህ ቢጃ ኢትዮጵያም ጭምር በሰፊ ድጋፎችን ማድረግ ጀመረ። የገንዘብ ድጋፎችን ማድረግ ጀመረ። ለዛ ትልቅ ስራ አሁን ላለንበት ደረጃም ያው መሰረት ሆኖልናልና በዛው ነው ወደ ቢዝነስ ውስጥ የገባውን። እንደው ጥቃቅንና አነስተኛ ላይ ቅድም ያነሱት ነገር ነበረና ጥቃቅንና አነስተኛ በርካታ ወጣቶች በከተማችንም በቦንጋ ከተማም በርካታ ወጣቶች ገንዘብ ወስደው ከመንግስት ብድር ወስደው ስልጠና ተሰጥቷቸው ገብተዋል። አብዛኞቹ ማህበራት፣ ጥቂቶች ደግሞ ጠንካሮች ሰርተው የተለወጡ አሉ። ምናልባት ለእንደዚህ አይነት ወጣቶች ምን መልእክት አሉት? እነዛ ወጣቶች እኔም በነበርኩበት ሰዓት ላይ ትልቅ ቻሌንጅ ይሆኑ ነበርና እኛም በዛን ሰዓት ላይ እኔ በነበርኩበት ሰዓት ላይ የመጀመሪያ 150 ሺህ ብር ብድር ያሰራጨው እኔ ነኝ። በክልል ደረጃ በ22 ሪፎርም ከተሞች ነበሩ። ቦንጋ ከተማ የመጀመሪያ ነው የተባለው። ምክንያቱም በድፍረት ነው ስራ የምትሰራው፣ በኮሚትመንት ነው ስራ የምትሰራው። ጥቃቅን አነስተኛን ደግሞ ቤት ለቤት በመሄድ ነው። ቁጭ ብለ ቢሮ ውስጥ ቁጭ ብለ አይደለም ስራ የምትሰራው። ቤት ለቤት ሄደ አደራጅተ የጥቃቅን አነስተኛ ኮንሰፕቱን በዛን ሰዓት የነበረ መደበኛና ፓኬጅ ፕሮግራም ነው። እነዚህ ፕሮግራሞች እነዚህ ናቸው ብለ በተገቢ መንገድ ቀስቀሰ ነው
እስከ ቤት ድረስ ሄደህ ነው የምታደራጀው። ካደራጀ በኋላ ደግሞ ማደራጀት ብቻ አይደለም፣ የገበያ ድጋፍ መስጠት መቻል አለብህ። ገበያ ድጋፍ ላይ ደግሞ ውጤታማ እንዲሆኑ የገበያ ትስስሩ በተገቢ መንገድ እንዲመቻች ማድረግ መቻል አለብህ። መንግስት አካልም ትልቅ ትኩረት ሰጥቶ መስራት ካልቻለ በስተቀር ስላደራጀ ብድር ስለሰጠ ሰው ውጤታማ አይሆንም። ስልጠናውን ሰጥተሃል፣ አደራጅተሃል፣ የገበያ ትስስር መፍጠር መቻል አለብህ። የገበያ ትስስር ላይ የፈጠርከውን ደግሞ በተገቢ መንገድ ገንዘቡን ስራ ላይ ስለማዋሉ ክሮስ ቼክ መደረግ መቻል አለበት። ወጣት ነውና ያለንትን የእውቀት ጋፖች ሊኖሩ ይችላል፣ የተነሳሽነት ጋፕ ሊኖር ይችላል እና እነዚህ ወጣቶችን በተገቢ መንገድ ያለምንም መሰላቸት ቤት ለቤት የመቀስቀስና የመከታተል ካልሆነ በስተቀር ወጣቱ በራሱ ብቁ ይሆናል ብሎ ማሰቡ ተገቢ አይመስለኝም። ምክንያቱም ሁሉም ካልተያዘ የጥቃቅንና አነስተኛ ተቋማት ብቻ አይደለም ጥቃቅንና አነስተኛን ማሳደግ የሚችሉ ሁሉም ተቋማት የመንግስት አካላት ኃላፊነት አላቸው። ምክንያቱም ይሄ ስራ አጥ ወጣት እኛ ክቡር አቶ መኩሪያ ኃይሌን እና ክቡር አቶ ገብረ መስቀል ጫላይን ያለቆች የነበሩትን እስካሁን የሚያደንቃቸው በዛን ሰዓት ለኛ ምን ብሎ ነው የሚሰጡት? ስልጠና ሲሰጡን ይሄ ስራ አጥ ወጣት ስራ ውስጥ ካላስገባችሁ ነገ ደሞዝ ይዘህ ቤት አትገባም ብሎ ይሉን ነበር። እነዚህ ስራ አጥ ወጣቶችን ያለምንም መሰላቸት ወደ ስራ አስገቡ ብሎ ነው ለኛ አቅጣጫ ሲሰጡን የነበረውና ሁሉም አካላት የመንግስት አካላት ይሄን ጥቃቅን አነስተኛ ተቋም ብቻ ሳይሆን ተረባርቦ ወደ ስራ ማስገባት የግድ ይላል። ይሄ ኃላፊነት ላይ ሊወሰድ ይገባልና በጥቃባይ ወጣት ብቻ አይደለም ስኬት የሚመጣው በወጣት ብቻ አይደለም የሁሉም አካል እኔ ካለውበት ቦታ በተሻለ ደረጃ መድረስ ይችላልው፣ ግን የመንግስት ድጋፍ ያስፈልገኛል። አሁንም ቢሆን ሁሉም አካል እነዚህ ወጣቶችን መደገፍ ያስፈልጋል የሚል ነገር ነው በእኔ በኩል። አስማረ አሁን ላይ የቤተሰብ ህይወቱ ምን ይመስላል? ባለትዳር ነኝና የሶስት ልጆች አባት ነኝ። ለዚህ በተገቢ መንገድ እግዚአብሔር የተመሰገነ ይሁን በጥሩ ሁኔታ ነው ያለው። ልጆች ያንተን አርአያ ወይም ያንተን ፈለግ እንዲከተሉ ጠንካራ ሆነው እንዲወጡ ከማብቃት አንፃር ምናልባት እየተከተሉ ያሉበት ሁኔታ አለ? አዎ አሁን ለነገሩ እድሜያቸው ገና ናቸው፣ ግን በዋናነት ያው ትምህርት ላይ ነው ኢንቨስት ማድረግ የምፈልገው በእነሱ ላይ የኔን ፈለግ መከተል የሚችሉበት እውቀት ኖራቸው ነው። ከታች በደንብ ታንጾ ሲያድጉ ነው የቤተሰብ ፍቅር ሊኖራቸው ይገባል፣ የዘመድ የወገን ፍቅር ሊኖራቸው ይገባል። ስርዓትና ስነ ስርዓትን ይዘው ማደግ ሲችሉ ነው በእውቀት ሲካኑ ነው ወደዚህ ውስጥ መክተት የምትችለው። ደጋፊ እንዲሆኑ ነው የምታደርገው። እኔ የተሰማራሁበት ዘርፎች ላይ የደጋፊና ሳፖርቲቭ አካል እንዲሆኑ የምታደርገው ያው በእውቀት ነገን እኔን ሊተኩ የሚችሉበትን መንገድ የምታሳየው የተሻለ ትምህርት ስታስተምር ነውና እግዚአብሔር ፍቃዱ ከሆነ የተሻለ ትምህርት አስተምራቸው እኔ በተሰማራሁበት ዘርፎች እንዲያግዙኝ ነው የሚያደርገው። በጣም አመሰግናለሁ። ክቡራን ተመልካቾች ቆይታ እያደረግን ያለነው ከወጣት አስማረ አድማሱ ጋር ነው። በከተማችን ቦንጋ በርካታ ወጣቶች አሁን ወደ ስኬት ማማ እየተጠጉ ነው ያሉትና የነዚህም ወጣቶች ተሞክሮ ለሌሎች ወጣቶች ለአካባቢው ለዞኑ ወጣቶች ብናካፍል እነሱም ጥንካሬ ሆኗቸው መብቃት ይችላሉ ከሚል ነው እንግዳችንን ይዘን የቀረብ ነው። እየተከታተላችሁ ያላችሁት የካፋ ቴሌቪዥንን፣ አሁንም አብሮነታችሁ ከኛ ጋር ይሁን። ምናልባት አሁን የሚያከናወንክ ያላቸው የስራ መስኮች ምንድን ናቸው? አሁን ያለውት ሞር የሰራው ያለው በሶስት ዘርፎች ነው። ኮንስትራክሽን ላይ ደረጃ 4 ኮንትራክተር ነኝ። ኢንቨስትመንት ላይም አለኝ። በግብርና አግሮን ግብርና ስራ ላይም በአመታዊ ሰብል ላይ 200 ሄክታር መሬት ወስጄ እሱንም ወደ ማልማት ባለፈው አመት ላይ የዛ ካቻምና ምርጥ ዘር ሩዝ ዘር አባዝቼ ለአጠቃላይ ለክልሉ ዞኖች አሰራጭቻለሁ። አሁንም በተጠናከረ መንገድ እሱ ስራ ላይ ነው የሚሰራው። ሌላውም ደግሞ በሆቴልና በቱሪዝም ላይ ነው የተንቀሳቀስኩ ያለው። ምናልባት በእነዚህ ሁሉ ስራዎች ውስጥ ወይም በእነዚህ ሁሉ ሂደቶች ውስጥ ደግሞ አጋጠመኞች ወይም የሚጎትቱ ነገሮች አይጠፉምና ቀደም ካልካቸው ውጪ የሰውም ይሆናል ያልተገባ ስም በመስጠትም ሊሆን ይችላል ሊጎትቱ የሚችሉ ወይም ደግሞ ያጋጠሙና ያለፍካቸው ፈተናዎች ሊኖሩ ይችላሉና እነሱ ሌሎችን ማስተማር እንዲችሉ እንደው አንድ ሁለቱን ብትነግረን። ያው እንደነዚህ ነገሮች የምታስብ ከሆነ ውጤታማ አትሆንም። እኔ ያው ነገሮችን ንቀን በመተው ስራ መስራት አለብን ብለን ነው ታርጌትም ስላደረኩኝ ወደ ስራ ውስጥ የገባው። ግን ምንድነው ሰው ሁሉ በአሁኑ ሰዓት ወጣት ምትለቅ ቅድም አነስተልኛልና
ወጣቱም የማይመለከተው ነገር ውስጥ ነው ያለው። ፖለቲከኛ መተው ያስፈልጋል። አንተ ፖለቲከኛ አይደለም። በአሁኑ ሰዓት ፖለቲከኛ ለፖለቲከኛ ሆነ ራስን የምትችልበትን መንገድ ነው የምትቀይሰው። ካልቧልታ መውጣት አለበት ወጣቱ። አሁን አብዛኛውን ጊዜ እኛ ሀገር የተለመደው ምንድነው? ነገ አንተም ይገጥመሃል። ከመንግስት ቤት ወጥተህ ወደ ቢዝነስ ውስጥ ስትገባ ከመንግስት ሀብት ዘርፎ ነው ይላል። በራሲ ነጋዴ ደግሞ አክቲቭሊ የምትሄድ ከሆነ ወይ አስማት ነው አስጠንቅሎ ነው ይላል። እነዚህ ነገሮች ሊጎትቱ ይችላሉ። እነዚህን ደግሞ መስማት የለብህም። ጆሮ ዳባ ብለህ ነው የምትሄደውና ይሄን ብሰማ ኖሮ እኔ አጠቃላይ እዚህ ደረጃ አልደርስም። አንድም ቀን አዳምጬ አላቅም። እኔ አስማረ ማንንም 5 ሳንቲም ወስጄም አላቅም። ከማንም ጋር ተደራድሬ አላቅም። ለዚህ ስኬቴ ደግሞ የበቃውበት ዋናው መንገድ ይሄ ነው። ታማኝ በመሆነ ብቻ ነው። ከማንም አሁን አንገተን ቀና አድርጌ ነው የምዞረው። ከተማ ውስጥ ቦንጋ ከተማ ውስጥ ያን ጥቃቅን አነስተኛ ሲያደራጅ ከማንም ጋር ሻይ ጠጥቼ አይደለም፣ ከማንም ጋር ተደራድሬ አይደለም። ዩራፕ አስተባባሪ ነበርኩ በዞን ውስጥም ከማንም ጋር ተደራድሬ ገንዘብ ተቀብዬ አይደለም ስራዬን ስራ ነበርኩኝ። ይሄ ነው ለኔ ዛሬ ስኬት የሆነው። ለዚህ እነዚህ ነገሮች ላይ ሊሉ ይችላል። ምክንያቱም የኛ እድገት ፈጣን ነው እንዳልከው። አሁንም እግዚአብሔር ይመስገን የሚፈጥነውበት ዋናው ምክንያት ምንድነው? የራሲ አክቲቪቲ ነው። አሁን እኛ ብድር ለብድር እንወስዳለን። አንደኛው ብድር ሳይል አንድ ብድር እንወስዳለን። በአሁኑ ሰዓት ከ30 እስከ 40 ሚሊዮን በላይ ብድሮች አሉኝ። ምክንያቱም አንድ ማሽን ብድር ወስጄ አንድ ማሽን ብድር አመጣለሁ። አንድ መኪና ብድር ወስጄ አንድ ብድር አመጣለሁ። ይሄ ለሰዎች እንቆቅልሽ ይሆናል ስታይ፣ እውነት ነው። ምክንያቱም ራዲካል ቼንጅ ነው። አሁን የሰዎች አብዛኛው እድገት ግራጁዋል ነው፣ ዘገምተኛ ነው። ራዲካል የሚሆነው ደግሞ ምንድነው? የራስ ፍጥነት ይፈልጋል፣ የራስ ድፍረት ይፈልጋል። አሁን ማን ነው ብድር ላይ ትናንትና የነበሩ ነጋዴዎች ብድርን ይፈራሉ። ቤታቸውን አስይዙ፣ ንብረታቸውን አስይዘው ገንዘብ አይወስዱ። እኛ ግን ያለንን ንብረት አሟጠን ነው እዳ በእዳ ሆነን። ምክንያቱም እኔ ካለው ነው ይሄ ነገር የሚቀጥለው። የሚያይ ሰው ምንድነው የሚለው? በቃ እውነትም ዘርፎ ነው እውነትም ጠንቆሎ ነው ሊል የሚችልበት ዳይሬክሽኖችም አሉና ሰዎች ምንድነው ከራሳቸው ጋር ነው የሚያወዳድሩት። አንተ ደግሞ ከራሲ ጋር ነው የምትወዳደረው። ያ ደግሞ ወደ ኋላ ይጎትታል ሰውን። ደግሞ ከኛ በላይ በአሁኑ ሰዓት ላይ በዚህ 2 እና በ3 ዓመት ውስጥ ንግድ ውስጥ ገብቶ ከፍተኛ ደረጃ ላይ የደረሱ ነጋዴዎች አሉ። ከፍተኛ ደረጃ እየደረሰ ያለው ወጣት አሉ። ሌላ አካባቢ ኦሮሚያ ብትሄድ ትግራይ፣ አማራ ላይ ብትሄድ፣ ሌላ ቦታዎች ላይ ብትሄድ በጣም ፈጣን እንቅስቃሴ ያደረጉ ያሉ አሉና ይሄ ምንድነው? የራሴ አክቲቪቲ ይፈልጋል። መተኛት የለብህም። ማታም እኛ ምን መስራት አለብኝ ማታ ቅጄ ነው የምተኛው። ጠዋት ደግሞ ያን ስራ እንዴት አድርጌ መስራት አለብኝ ብዬ ነው የሚያቅደው። ስለ ሰው አይደለም የሚያስበው፣ ስለ ጎኔ ላይ ያለው ሰው አይደለም የሚያየው። እኔ ራሴን አይቼ ነው ኮምፔር እያደረኩ የሚሄደውና አሁን የብዙ ወጣቶችም ችግር ምንድነው? ቁጭ ብሎ አልቧልታ። እከለ እንዴት ብር አመጣ፣ እከለ እንዴት ሀብታም ሆነ፣ እከለ እንዴት ሆነ። ይሄ ከዚህ ውስጥ መውጣት አለበት ወጣቱ ኮምፕሊትሊ። ምክንያቱም ይሄ አይጠቅምህም፣ እንጀራ አይሆንልህ። አዎ አስማረ፣ እኔ አሁን በጣም የሚገርመኝ ነገር ከፋ ዞን ውስጥ የበዛ ይመስለኛል ይሄ ፌክ አካውንት ማህበራዊ ሚዲያ ላይ ፌክ አካውንት ከፍቶ የሰው ስም ማጠልሸት፣ ሰው እርስ በርስ መሰዳደብ ምናምን ያለው ከፋ እኔ አያለው። አሁን ሌሎች እዚያ ጎራባች ዞኖቻችን ላይ አመራሩን የሚሰድብ አመራሩን እንትን የሚል የሚያብጠለጥል ይሄ አሁን ወደፊት ወጣ ያለውን የሚጎትት ምን የሚል አላይም። ጥሩ ነው፣ በእውነተኛ በሆነ መንገድ መተቸት ጥሩ ነው። ግን ደግሞ አንዳንድ ደከም ያሉ ሰዎችን ወደ ኋላ ሊጎትታቸው ሊያስቀራቸው ይችላል። በእኛ ውስጥ መተማመን እንዳይኖር ሊያደርግ ይችላል። ስለዚህ እንደዚህ አይነት ነገሮች ኮምፕሊትሊ መቅረት አለባቸው ነው የምለው። እንዲህ አይነት ነገሮች ውስጥ ደግሞ ያሉት ጥቂት የማይባሉ ወጣቶች ናቸው። እነዚህ ወጣቶች ራሳቸውን ለእንደዚህ አይነት ስራ ጊዜያቸውን ከሚሰው ወደ ስራ ቢገቡ ነው የተሻለ የሚሆነው። ምናልባት አስማረ ላይ በፌክ አካውንት የተጻፈበት አጋጣሚ አልነበረም? ያ ነገር እንደው ስራህን ለማስተጓጎል ሞክሮስ አልነበረም? አዎ፣ እንዲህ አይነት ነገሮች ላይ የተበራከተ ያለበት ዋናው ምክንያት አሁን ቅድም ሚል ራሴ ነው ወሳኝ። እኔ በርካታ ዛሬ ቀኑን ሙሉ የጻፈና እንትን ያለ ቢሆን አላየውም፣ አይደንቀኝም። ወጣት ባለ ሀብትም በለው ምንም በለው እነዚህን በፌክ አካውንትን በምንም ያስፈራሩ ከነሱ ገንዘብ ይወስዳሉ። ይሄም ነው እነሱን የልብ እንዲል ያደረገው። ለዚህ ምንም እንደማያመጣ ደግሞ ቁጭ አድርጌ አንተ ስራዬን አመራርም ቢሆን ስራውን መስራት ነው ያለበት። ንግድ ውስጥ የተሰማራ ሰው ስራውን ነው መስራት ያለበት። ፌክ አካውንት ስለተጻፈብኝ እንዲህ ስለተጻፈብኝ ብሎ ያን የተጻፈበትን እኔ አንድ ገጠመኝ አለና አንዱ ደወለልኝና ምን ይላል መሰለ፣ በአንተ ላይ እንዲህ ጽፏል እና ይሄ የጻፈውን አካል እኔ ስለሚያውቅ ይሄን እንዲህ ብናረግ ሳለ ከዛሬ ጀምሮ ስልክ እንዳትደውል አልኩት። ከዛሬ ጀምሮ እኔ አመራር አይደለሁም፣ ከስልጣን የሚያወርደኝ አካል የለም፣
ከስራ የሚያሰናብተኝ ነገር የለም። እኔ ስራና ስራ ነው። ስለ አስማረ 24 ሰዓት እየጻፈዋል። ከዛሬ ጀምሮ ስልኬ ላይ እንዳትደውሉ የስልኩን ብሎክ አደረኩ። ከዛ ሰዓት ጀምሮ አንድ ቀን ደውሎልኛል። ምክንያቱም በዚህ ዞር ይመጣል። በጎን በኩል ያጻፈው እሱ ነው፣ በጎን በኩል ደግሞ አሰራጁ ነው ይመጣል። ስለዚህ እነዚህ ነገሮችን ነው በደንብ ዲፌንድ ማድረግ ያለብኝና አንተነ በቃ ማንም እኔ በስራዬ እኔ በተለያየ መንገድ የመጣውን አካል ላስተናግድ አልችልም። ምክንያቱም ንግድ ውስጥ ተሰማርተናል፣ ምንስም ገብተናል አይደል? እዛ ውስጥ እኔን ሊያደናቅፈኝ የሚችልበት ምክንያት ምንድን ነው? ለምንድን ነው ለሱ የምፈራው? እኔ እኮ አገሬ ነው። የሚያስፈራኝ ነገር የለም፣ የሰረኩት ነገር የለም፣ የቀጠፍኩት ነገር የለም። ለዚህ ስራዬን በትክክለኛ መንገድ በእውነትና እውነት አድርጌ ሰራለሁና እነዚህ ምናቸው ቁጭ ብሎ ብር እየተሰጠው ለምን ስራ ይሰራል? መቃሚያ ብር ይሰጠዋል፣ የሚጠጣበት ብር ይሰጠዋል። ስለጻፈ ለዚህ ስራ ከስራ ውስጥም የተነጠለ ነው ያለውና ለነዛ ትልቅ ሪኮግኒሽን ስለተሰጠ እውቅናት ስለተሰጣቸው እኔም በሱ ቦታ መሆን አለብኝ። እከለ እንደዚህ የሆነ ነው ያለ ስራ። ለዚህ እኛም እኮ እንደሱ መጻፍ አያቅተንም፣ ግን እዛ ተግባር ውስጥ ማገባ ብዙዎቹም እኮ እኔ አንዳንዴ በጎነኛ እንደምናጽፍ አድርጎም እንትን ሚሉም አሉ እኮ በመነቀ ሁኔታ እነዚህ ፌክ አካውንቶችን አድርገን እኛ እንደምናጽፍ አድርጎም አልባልተም ምነዙም አሉ። በዛ የሚመጡም አለና ለነዚህ ሰዎች ቦታ መስጠቱ ተገቢ አይደለም ባይነኝ። እኔ አመራሩም ሆነ በሀብት ላይ በንግድ ላይ የተሰማራ ሰዎችም ሆነ በኮንፊደንስ ስራን መስራት ከቻለን እነዚህ ሰዎች ደግሞ እየተነጠሉ ነው የሚወጡት። ወደ ስራ ከስራ የሚወጡበት ሁኔታ ስላለ እዛ ላይ ትኩረት ተሰጥቶ መሰራትም ካልተቻለ በስተቀር እንዳልከው አመራሩም ተረጋግቶ እንዳይመራ ያደርጋል። ነጋዴውም በንግዱ ተረጋግቶ እንዳይነግድ ያደርጋልና ይሄ በጣም ትልቅ ሊቀረፍ የሚገባ ነው። በጣም አመሰግናለሁ። ክቡራን ተመልካቾች ቆይታ እያደረግን ያለነው ከወጣቱ ባለሀብት አስማረ አድማሱ ጋር ነው። እየተከታተላችሁ ያላችሁት የካፋ ቴሌቪዥንን ነው። ፕሮግራማችን አሁንም እንደቀጠለ ነው። አስማረ ምን ያህል ተሽከርካሪዎች አሉት? አሁን ቅድም እንደተጠቀሰው በኮንስትራክሽን፣ በሆቴልና ቱሪዝም፣ በግብርና ኢንቨስትመንት ተሰማርታ የተንቀሳቀስክ ነውና ኮንስትራክሽኑም የራሱ ተሽከርካሪ ይፈልጋል፣ ግብርናውም የራሱ ተሽከርካሪ ይፈልጋልና እኛ እዚህ ቦንጋ ላይ ባለን ቆይታ የምንታዘበው ነገር የድሮቹ ነጋዴዎች ምንም አልነበራቸውም። ቤት ብቻ ዝም ብለው ቤታቸውን ቅድም እንዳልከው አሲዞ መበደር፣ መንቀሳቀስ፣ ብዙ ስራዎች መሞከር ምናምን የለም። አንዷን የያዟት ላይ ታጥረው ቁጭ ስለሚሉ ብዙ ርቀት መጓዝ አልቻሉም። የአሁኖቹ ደግሞ እንደውም የአባቶቻቸውን የተረከቡት ልጆች በጣም ተመንጥቀው ቤተሰቡን ሁሉ ተሸክመው ማኖር የሚችሉበት ደረጃ ላይ የደረሱ አሉ። ስለዚህ እንደው አስማረ አሁን ምን ያህል መኪናዎች አሉት? እንደው በሀብት ደረጃ ስጀምር ከአቶ ፀሐይ የወሰድኩት ይሄን ያህል ብር ነበረ፣ ዛሬ ደግሞ እዚህ ላይ ደርሻለሁ። በጥሬ የሚቆጠር ባይሆንም በአሴት በቋሚ ንብረት ደረጃ እዚህ ደረጃ አለኝ ብለህ የምትለው እንደው ለበርካታ እንደዚህ መነሳት ይቻል ነበር እንዴ? በዚህ አይነት ብር መነሳትስ ይቻል ነበር እንዴ? እዚህ ለመድረስ ይቻል ነበር እንዴ ብሎ ማለት እንዲሉ ሌሎች ወጣቶች ለነሱም መነሳሳትን እንዲፈጥር ምትለን ነገር ካለ። በመጀመሪያ ደረጃ ያመጣጥ ማከፋፈል ላይ ሲጀምር ከንግድ ባንክ ከዳሽን ባንክ 150 ሺህ ብር ተበደርኩኝ። ተሽከርካሪ ይፈልግ ነበርና 150 ሺህ ተበደርኩኝ። 160 ሺህ ብር እቁብ ገበያ ሜዳ ነበርና እሱ ወጣልኝ። ከዛ በኋላ ያን ወደ 400 ሺህ ይፈልግ ነበርና መኪና ግማሹን በባንክ ለመጨረስ አቶ ፀሐይ ገዝቶልኝ አህመድ ከማል ጓደኛዬ እንደጋገፍ ነበርና እሱም በዛን ሰዓት ላይ አሁን ባለበት ደረጃ አልነበረም የነበረው። ያለችውን 100 ሺህ ብር ነው ሰጠኝ። 100 ሺህ ብር ሰጠኝ። ከዛ መኪና ኢሱዚውን ገዛው። ያን በርካታ ኢሱዚዎችን ወደ መግዛት ውስጥ ገባው። ከአንድም ወደ 3-4 መኪናዎችን ወደ መግዛት ገባው። ከዛ ስራው እንዳልከውም እየሰፋ መጣ። ዛሬ ያለውበት ደረጃ ላይ ከፍተኛ በሚባል ደረጃ ነው ያለውት። እግዚአብሔር የተመሰገነ ይሁን። ቢያንስ ከማሽኖች ወደ 2 ማሽኖች አሉኝ። ከተሽከርካሪ ወደ 4 ተሽከርካሪዎች አሉኝ እና የራሴ የሆነ መኪናም አለኝ። በዛን ሰዓት የነበረው በእግርም መንቀሳቀስ የነበረው ዛሬ እጅግ ዘመናዊ መኪና ነው የተጠቀምካለሁ። ይሄ በራሴ ሳይሆን በእግዚአብሔር ነው ለደረስኩበት። እነዚህ ጓደኞቼም ዛሬ ትልቅ መሰረት ናቸው ለኔ እና አህመድ ከማል ጋርም በተደጋጋሚ እኔም በሐሳብ ደግፈዋለሁ፣ እሱም ባለው አቅሙ በገንዘቡ ይደግፋል። አሁን ያለበት ደረጃ ስታይ ያስደስተናል። ምክንያቱም ትላንት ማደያውንም እኔ ነኝ የጋራ ተብሎ ይታማ ነበር። እኔ ነኝ እሱ አጋጣሚ ውጭ ታሞ ሄዶ
ማደያውን ከሌላ ድርጅቶች ጋር ተነጋግሬ ሲያስቆፍር የነበረው አሰራው። ከዛ ወደ ስራ ሲገባም በክራይ ነው እሱም የገባ ቦቴ ያልነበረው። ቦቴ ለምንድን ነው ማትገዛ ሲል ቦቴ ጫማ ነው ይቀልድ ነበረ። ዛሬ የተሻሉ ከ4 ከ5 በላይ ቦቴዎች አሉትና እሱም ቀና ሆኖ በመደገፉ በመደጋገፋችን ዛሬ እሱም በተሻለ ደረጃ ላይ አለ፣ እኔም በተሻልኩ ደረጃ አለና መደጋገፉ ደግሞ ትልቅ ለውጤት ያበቃል። ዛሬ ከ150 ሺህ ብድር ተነስቼ ወደ 30 ሚሊዮን ወደ መበደር ውስጥ ገብቻለሁ። ከዛም አልፎ አሁን በዚህ ፕሮፖዝ ያቀረብኩኝ ነው ከ50 እስከ 100 ሚሊዮን ብድር እየጠየቅኩ ያለበት ሁኔታ አለና አሁን አጠቃላይ ካፒታልም እግዚአብሔር ተመሰገነ ይሁን ንብረቶቼ በሙሉ ከ100 ሚሊዮን ያላነሰ ንብረት ነው ካፒታሎች አሉኝ ተንቀሳቃሽና ማይንቀሳቀስ ሀብት። ለዚህ ትልቅ ስኬት ያው መተባበሩም ለስኬት ያበቃል፣ መጠያየቁ መደጋገፉ ለስኬት ያበቃልና ሁሉም ሰው ደግሞ ቢደጋገፍ ቢጠያየቅ ትልቅ ስኬት ላይ መድረስ ይቻላል። አሁን እኛ አካባቢ ላይ የጠፋው ምንድነው? ሰው እርስ በርስ አይደጋገፍም። ወጣት ለወጣት አይደጋገፍም። አንዱ ብድር ሲሰጠው ገንዘብ ሲሰጠው በተገቢ መንገድ አይመልስልህም። በኮንትራክተሮች ደረጃ እንኳን ያለው ሲፒኦ ሲታዝዝለት ሲፒኦን ገንዘብ ወስዶ በተገቢ መንገድ አይመልስልህም። ይሄን ግን ብትደጋገፍ ብትጠያየቅ የተሻለ ደረጃ መድረስ እንችላለን። የወደቀውን ሁሉ ማንሳት እንችላለን። 10 ሆነን እኮ 100 ሺህ ብር ብንሰጥ 1 ሚሊዮን ብር ወደ ስራ ውስጥ ያስገባል አንድን ወጣት እና በእንደዚህ መንገድ ሚዛን ላይ መደጋገፎች አሉ። ሌላ ቦታዎች መደጋገፍ አለና ቦንጋ ላይ ያሉ ወጣት ባለሀብትንም እኔ የምመክረው ወጣቱንም መክሮ መደጋገፍን መጠያየቅ ያስፈልጋል። ይሄ ነው ትልቁ ችግር ያለው። መደጋገፍና መተባበር ላይ አይደለም ሞር ፎከስ የምናደርገው። ይሄ ዝም ብለ ግርግር በግርግር እንነጋገራለን። በግርግር ተጨባጭ ያልሆነ ጓደኝነት ይመጣል። መሰረት የሌለ ጓደኝነት ላይ ተንተርሰ ወደ ስራ ስትገባ በሐሜት በተለያዩ ነገሮች ይወጠራሉ፣ በወሬ ይወጠራል። በስራ አይደለም። 10 ከሆነ 10 አንድ አድን መሆን አለበት። ለስራ መነሳሳት መቻል አለባቸው። ከ10 5 ወይ 4 የሆነ ነገር ውስጥ ይገባል። በዛ መንገድ ወደ እየፈረሰ ነው የሚሄደውና ሁሉም ግን መተባበር ላይ ነው አሁን ትልቁ ትኩረት አድርጎ ሰው መንቀሳቀስ ያለበት። በጋራ እንዴት አድርገን ነው በጋራ ከችግራችን መውጣት የምንችለው የሚለውን ስር የሰደደ ውይይት ያስፈልጋል። ይሄ ላይ ካልሆነ በስተቀር ዛሬ የተደራጀ ነገ የሚፈርስበት ሁኔታ ነው ያለውና አሁን የሚል ነገር ነው። አንደኛ ታማኝነት ነው ትልቁ በሽታ ይሆነ ያለው። አሁን አንተ ለሆነ ሰው ብድር ትሰጣለህ፣ በ2 ቀን በ3 ቀን አመጣልሃለሁ ይላል። ያን ገንዘብ ይወስድና ይከለክላል። ሌላ ጠላት ነው የፈጠርክ የምትሄደው። ለዚህ በዚህ ላይ ቃሉን ጠብቆ የሚሄድ ሰው መፈጠር መቻል አለበት። ሲፒኦ ሰተ ሲፒኦን አስይዟል፣ ይውደቅ ይለፍ፣ ያን ሲፒኦ በተገቢ መንገድ የመመለስ ታማኝነት ይጎላል። በእነዚህ ነገሮች ላይ አሁንም ትኩረት ሰጥቶ ሁሉም ወጣት በጋራ እየተነጋገረ መሄድ የሚችል ከሆነ ማድረግ ይቻላል። ምን ቀላል ነው። ገንዘብ ማግኘት ማለት ተራ ነገር ነው። ምክንያቱም ማንኛውም ሰው በእውነት መንገድ ከሰራ አይምሮን ለስራ ካዋለ ገንዘቡን ማግኘት ቀላል ነውና በዛ ልክ አይደለም። ሁለተኛ ደግሞ በአቋራጭ ለመክበር መሞከር ትልቁ በሽታ ይሆነ ያለው። አንድ ተነስቶ ሰው ሚሊዮነር መሆንን ያስባል። አንድ ተነስቶ መኪና መግዛትን ሰው ያስባል። ከትንሽ መነሳት መቻል አለበት። ከትንሽ ተነስተ ነው። እኔ ቅድም ከ150 ሺህ ብር ነው ብድር። በዛን ሰዓት ላይ 1 ሚሊዮን ብር ብድር ብሰጠኝ ያን ገንዘብ ማኔጅ ማድረግ አልችልም። ስራው ምንድነው? እዛ ተለማምጃለሁ፣ 150 ሺህ ብር ወስጃለሁ፣ ማኔጅ አድርጋለሁ እያልክ ነው መሄድ ያለበት። 100 ሚሊዮን ብር ብሰጥ ማኔጅ ማድረግ አትችልም። ገንዘቡ ራሱ የራሱ የሆነ ማናጅመንት ያስፈልገዋል። የራሱ የሆነ አስተዳደር ይፈልጋል እንጂ ያ ብር ስላለ ብቻ ሰው ያድጋል ማለት አይቻልምና ከታች መነሳት መቻል አለብን። ሰው መታመን መቻል አለብን። በስራ ፍቅር ሊኖረን ይገባል። አንድ ሳይት ወስደ ቁጭ ብለ ከተማ ውስጥ ጫት እየቃምክ ስራ ለስራ ማለት አትችልም። ሳይት ውስጥ አድረው ውለ ነው ውጤት ልታመጣ የምትችለው። እዛ ፎርማን አስቀምጥ እኔ ስራ ለስራ ውጤታማ ሊሆን ማለት አትችልም። መድከም ይፈልጋል። እኔ አሁን ሳይት በቀን 1-2 ሳይት ሳልደርስ አልውልም። ሩቅ ሳይት አሁን ሚዛን አለኝ ሳይት በሳምንት አንዴ ሄጄ 2-3 ቀን ቆይቼ ማኔጅ አድርጌ አጀስት አድርጌ ቀጣይ ምን መሰራት አለበት የሚለውን የስራ አቅጣጫ ሰጥቼ ነው የምመጣው። ያን ስራን ደግሞ በተገቢ መንገድ በዚህ ሳምንት ውስጥ ምን ተሰራ ብዬ ቁጭ ብዬ ገመግማለሁ። ምን አይነት ፌለሪቲ አለ፣
ምን አይነት ፕሮግረስ አለ በሳምንት ውስጥ የሚለውን ገምግሜ ነው አቅጣጫ ሰጥቼ የምመጣው። እዛ ጋር ሰው አስቀምጬ ስራ ሰራለሁ ማለት አይሆንም። መድከም ያስፈልጋል። ስለ ገንዘብ ስላለ በገንዘብ አሰራለሁ የሚል ነገር ስለሌለ ሰው ካልደከምክ ካልለፋይ ውጤታማ መሆን አይቻልም። በጣም አመሰግናለሁ አስማረ። ምናልባት በርካታ ወጣቶች ከዚህ የህይወት ተሞክሮ የራሳቸውን ይወስዳሉ ብዬ አስባለሁ። ብሩህ አእምሮ ላለው እንዲህ መቀበል ለሚችል በነፃ ልቦና መቀበል ለሚችል ሰው የሆነ የሚያስተላልፈው መልእክት አለ ብዬ አስባለሁና ምናልባት የወንድሞች የአባት የቤተሰብ ድጋፍ ምን መልክ ነበረው? ከእያንዳንዱ ጠንካራ ወንድ ጀርባ ጠንካራ ሴት አለች የሚልም ነገር አለና ወደ ባለቤትህም ወደ ቤተሰቦች የግል ቤተሰቦችህም ጋር ስትመጣ ወደ እናት አባት ወደ ወንድሞቼና ጋሼ ጋርም ስትመጣ ያለውን ነገር ጥቂት ነገር ብለን እንቋጭ። አሁን ቅድም ያው ለዚህ ስኬት ለመድረስ የባለቤቴም የወንድሞቼም የአባቴም ሚና አለ፣ ከፍተኛ ነው። ብቻዬን አይደለም እንደዚህ የበቃው። እኛ ጋር ሞር ፎከስ የምናደርገው ገንዘብ ላይ አይደለም፣ ፍቅር ላይ ነው። እኔ ለአባቴ ትልቅ ቦታ አለኝ፣ ለወንድሞቼ ትልቅ ቦታ አለኝ፣ ትልቅ ክብር አለኝ። ለዚህ እብን በስራዎቼ ላይ በሳይት ላይ አንድም ቀን ስራ ፌል እንዳያደርግ ይሄን ስም ይዘህ መቀጠል አለብን ብሎ ነው ሁሌ አስተያየት የምሰጠው አባቴ። ትላንትናም በዛ መጠጥ ቤት ስራ ላይም ትልቁን ድርሻ ሲወጡ የነበሩ እነሱ ናቸው፣ ወንድሞቼ ናቸው፣ አባቴም ነው ባለቤቴም ናቸው። እነዚህም በፍቅር አብረን በመሆናችን ነው ውጤታማ ይሆን ነው። ሰው ብዙ ጊዜ ከቤተሰብ ይልቅ ገንዘብን ያስቀድማል፣ ከባለቤት በላይ ገንዘብን ያስቀድማል። እኔ ደግሞ ትልቁ የሚያስቀድመው ቤተሰብን ነው፣ ወንድሞቼን ነው፣ አባቴን ነው፣ ባለቤቴን ነው። ለገንዘብ ቦታ የለኝም። ለገንዘብ ቦታ ለበኖረም ነው ለዚህ ስኬትም ያደረሰኝ ያለው። ምክንያቱም ሁሌ አንተ ስራን አስበህ ስራ መስራት አለብህ እንጂ ይሄን ገንዘብ ብቻ ተስገብግበ ገንዘብን ብቻ ላግኝ የምትል ከሆነ ውጤታማ ልትሆን አትችልም። ለዚህ እኔ ትልቅ አቅም አላቸው፣ ትልቅ ጉልበት አላቸው ለዚህ ስኬትም። አሁንም አብረን ነው የሄድን ያለ ነው፣ አብረን ነው የሰራን ያለ ነው። ከነሱ ጋር የተመካከር ነው ስራዎችን የምሰራው እንጂ በራሴ ብቻዬን አልሄድም። ምንድነው በዚህ ስራ ላይ እንዴት ውጤታማ መሆን መቻል አለብን፣ እንዴት አብረን ማስኬድ አለብን የሚለውን ጭምር አብረን ከነሱ ጋር የተነጋገርን የተመካከር ነው የምንሄደውና አባቴም ትልቅ ለኔ አቅም ነው። ስራዎችን በተገቢ መንገድ እንዲመራ ጭምር ይሄን ስም ማስቀጠል አለ። አሁን ኮንስትራክሽን ላይ የተሻለ ስም ነው አለኝ። በሁሉም በወረዳ ደረጃም በዞን ደረጃም በክልል ደረጃም የተሻለ አፈጻጸም ካሉ ኮንትራክተሮች አንዱ ነኝ እና ዋነኛ ነኝ። ምክንያቱም ስራዎችን በተገቢ መንገድ ሳይቶችንም በተሰጠኝ ስኬጁል መሰረት ነው ስራዎችን በጥራትና በጊዜ ያስረከብኩ ያለው እና አሁን በጊምቦ ነበረኝ ሳይቶችን በተገቢ መንገድ አስረክቤ ዴቻ ላይ አስረክቤ እነዚህ ወረዳዎችን በዞን ደረጃም በክልል ደረጃም ቅድም እንዳልኩ ካሉት የተሻለ አፈጻጸም ካለው ኮንትራክተሮች ውስጥ አንዱ ነኝና እንደዛ ላይ ደረጃ እንዲደርስ ያደረጉኝ ደግሞ ከነሱ ጋር በመደጋገፍ ነው። ከቤተሰብ ጋር ትልቁ መሰረት ቤተሰብ ነው። ቤተሰብ ጋር ሰላም ከሌለ ውጪም ሰላም ሊኖር አይችልም። ትዳር ደግሞ ወሳኝ ነው። ትዳር ውስጥ አባቶች ሲተርቶ ከቤት ዶሮ ሲታደር ከውጭ ቆቅ ይያዛል ነው የሚሉት። ይሄን ተረት አቶ ፀሐይ ናቸው ሲነግሩኝ ነበረውና ቤት ውስጥ ሰላም ከሌለ ውጪም ሰላም ሊኖር አይችልም። ትልቁ መሰረት ቤት ነው። ቤቲ ሰላም ሲሆን ውጪም ሰላም ይሆናል። ሰርተም ማግኘት ይችላልና ያ ነው ትልቁ ስኬታማ ሊያደርገን የሚችለው። አሁንም ስኬታማ የምትሆነው በዚህ መንገድ ስትል ነው። እስኪ ፕሮግራማችንን ልንቋጭ ነውና ምናልባት ይህንን ፕሮግራም እየተከታተሉ ላሉ የካፋ ቴሌቪዥን ተመልካቾች ተጋብዙልኝ ብለህ ለቤተሰቦች የምትጋብዛቸው ካለ እሱን ጋብዝና እንሰነባበት። አንዴ ጥላውን ገሰሰም የትኛውም ቢሆን በጣም እናመሰግናለን። ክቡራን ተመልካቾች ከወጣቱ ባለሀብት አስማረ አድማሱ ጋር ነበር የነበረን ቆይታችን እስካሁን የተከታተላችሁትን ይመስላል። በእኔ በኩል ያለውን ጨርሻለሁ። አቶ አስማረ ጥሪያችንን አክብረው የዚህ ስቱዲዮ ድረስ ተገኝተው ይህን የመሰለ ቆይታ ስላደረግን መልካም ጊዜውን ስለሰው በጣም አመሰግናለሁ።